ይባላሉ? Kiss my ass if you don't like me. ትልቅ ነው በቃ እሺ ተነሽ ሰላም ቤተሰብ ዛሬ ደግሞ አንድ የምንሄድበት ቦታ አለ እሱ ቦሌ ዓለም ሲኒማ ነው የምንሄደው አንድ ፊልም ይመረቃልና ያን ፊልም ልናስመረቅ እንሄድ ነው ማለት ነው ብዙ ሰዎች ተጠርተዋል ወደ ዓለም ሲኒማ ቦሌ ከሰፈር እየወጣን ነው ብርድ ስለሆነ ጃኬት ይዘናል ሃና ነው የምንሄደው ከሃና መገናኛ ቦሌ እንሄዳለን ማለት ነው ይመቻችሁ ጀለሲን እየጠበቅነው ነው እስኮን አስቆሞናል ምን እንደሚያደርግ አይታወቅለትም ብቻ ቆመን እየጠበቅነው ነው ተገናኝተናል ከጀለሲ ጋር ተገናኝተናል የመገናኛ ታክሲ ውስጥ ድቅ ብለናል ወደ ቦሌ ለመሄድ አይመችኝም ማለት ከዛ አንቺን ደግሞ ጠሩሽ ይችላል አሁን ትከፍያለሽ መኪና ትራንስፖርት ባንቺ 50 ብር ጀነስ ሳክስ ስንብር ነው ትራንስፖርት ከዚህ እኮ ዘኩን ታዲያ አረባ እንደው ጨምራለሁ ስንመለስ ወሬ መጋራኛ ቲኬቱን ይመስላል ምንድነው ፊልም ቃል ኪዳን የሚለው ፊልም ነው አሪፍ አይመስለኝም ግን ሲታይ ግን እስቲ አይተን እንወስናለን አሪፍ ይመስላል ምን አይነት ፊልም ነው በመጨረሻም ቦሌ ደርሰናል አርፍደናል ትንሽ ፈጠን ብለን እንገባለን ማለት ነው ቦሌ ዓለም ሲኒማ አሁን እየገባን ነው አርፍደናል በጣም ነው ያረፈድነው ዝናብ እየመጣ ነው እየሩጥን ነው አትሩጥ አባቢ ጀለሲ መጣለች እዚህ ጋር አብሮት ላይ ብረት እየታየ ብቻ ደርሰናል ከዛ ሲያልቅ ደግሞ ሆነስት የሆነ አስተያየት እንሰጣለን አዎ Sometimes I'm sad I don't know what's wrong ማርያምን አላመረባትም እቺ በጣም አንቺ ጅል ለዩቲዩብ ነው እንደዚህ ነው የምታደርግ ሰላም በይ እንቢ እባክሽ ወደ ይዛላሽ አንቺ ሰላም በይ እንቢ ምን ይባላል Kiss my ass if you don't like me I got everything that I need Got my boots stained red with clay Built this life my own damn way I don't break, I don't fold I've been the same since ብቻ ተገናኝተናል ለምንድን ነው የማይጀምሩት እዚህ ጋር ፈልዬ ኦንዘሬት አንግል ነፂ ሾዋለች እዚህ ጋር የነፂ ሾ ጠንሳሽና አቅራቢ ያለች እዚህ ጋር አዲሷ ተተኪሽ እዚህ ጋር ጆ ኦን ዘ ራይት ኤንድ ዘ ሌፍት አለ የቀሩት እዛ ጋር ናቸው እስካሁን አላስገቡንም እንደዚህ አይደል እኛ እኮ ገና ነው አሁን ያላችሁትን ድገማ እኔ ድገም አንድ ልጅ ይሁን አይደል እሱን አይደለም እንኳን ፊልም ታስመረቅ የዩቲዩብ ማሰራም ነው ደግሞዋለሁ የዩቲዩብ ማሰራም I don't care if they talk shit I don't talk to hypocrites If you hate me that's just fine Go on down and get in line መጨረሻ ላይ ርቼ ሳስመርቅ ይሄን ቪዲዮ አስገብቼ እቺ ልጅ አንዴ ሰምተናት እንመለስ ብዬ ማለት ነው ያውንም እየቀለዳችሁ ነው ሁለታችሁ አንቺ አትቀልጂ አንቺ ግን አሁንም አትጸጸች ምንድነው የምትይኝ አንቺ ልጅ ድድገሙ እንዴ በቪዲዮ ሊያዘው ትልቅ ነው በቃሽ ተነሽ
ብለን እየጠበቀን ነው። ሊጀማምረኝ ነው ሊጀማምረኝ ነው። ስንት ይመጣል? 12 ሰዓት በጊዜ ነው የመጣችሁት። ብቻ ቁጭ ብለን እየጠበቀን ነው እስኪያስገቡን። መች እንደሚያስገቡን ፈጣሪና አላህ ነው የሚያውቁት። በዘፈን ገና እያልን ነው የምልሽ። ቢሆንስ ይነበብታ አንቺ ምስክር አደይ ጎዝጎዝ ይርከፍከፍልሽ አንኪው ሰጂን ቁለጣት የሰንችሮ ልቤ ነረኔም አላቀው ውበቷን እያየ ወዴት ነው የሚቀረው? ሌላች ልሰልች በጉዱ መልኳ ጊዜም ተገርሞ እያዘገመ ያያታል ቁሞ እኔም ልገትር ከጥርሷ ደጃፍ ጨለማ ነው ግን አንተ መጥፎ ነው። ምንድን ነው የምትይው አንቺ? እቺ ልጅ ግን አታምንም ጋይስ። ላግባት እንዴ? እንዳሳብ ኮሜንት ላይ ተሰልፈናል። ያው ብስ የለም ግን ትንሽ ሰው ነው ያለው። ብቻ ተሰልፈናል ነው የምላችሁ። አንቺ አውሪ። ተሰልፈናል ነው የምላችሁ። በጣም ያለ ነው ማን ቦሊ እየገባን ነው። እዚህ ጋር ተሰብስበን አለን። ሁላችንም ተሰብስበናል። ፊልሙ ሲጀምር እየጠበቅን ነው። ቃል ኪዳን ፊልም ክሩ በመግባት ላይ ይገኛልና እባካችሁን ከፍ ያለ ሞራል ስጡልን። ሞራል ያንሳችኋል። ወደ ተዘጋጀላቸው በሚቀመጡ በክብር አሁን በድጋሚ ሞቅ ያለ ሞራል ስጡልን። እናመሰግናለን። ክቡራትና ክቡራን ጥሪ የተደረገላችሁ የክብር እንግዶቻችን፣ ሚዲያዎች እንዲሁም ሌሎቻችሁ እዚህ ስለተገኛችሁ እጅግ ደስ ይለናል፣ ደስ ብሎናል። እንኳን ደስ ያላችሁ ላለው ፊልሙ በይፋ ዛሬ ተመርቋል። ከውጭ መጥቶ እንደሚያገባኝ ሰልሰሞን እሱንም ነግረውኛል። ወሻ ከወሬ አይቋጠርም። ሌላው እንዲማርበትና ሆነ ተሸፍና እንዳትቀር ብዬ ይሁን። አሁን ከፊልሙ ሳያልቅ ከፊልሙ ወጥተናልና ምንድን ነው እውነተኛ የሆነ ሀሳብ እንስጥ። እዚህ ጋር ፊልሙ እንዴት ነው መጀመሪያ ካንቺ ተመችቶሻል? ፊልሙ ቆንጆ ሆኖ ሳለ ግን በማያስቀው የሚገለፈጥ ህዝብ ነው። ምን በማያስቀው የሚገለፈጥ ህዝብ ነው። ምን አደረግሽ? ሳቃቸው መቆጣጠር አለባቸው። ሳቃቸው አሁን እኮ ሀሳብሽ እኮ ያልኩሽ እኔ ስለ ፊልሙ ነው እንጂ ስለ በጣም ደስ ይላል። ብዙዎቹ ተዋናዮች ደግሞ ካሜራ ያሉ እና ፕሊዝ በቃ ሪል ላይፍ በቃ እንደ ሪል አድርገው ይስሩ። ኦኬ እናመሰግናለን። ቴንክ ዩ። ሬት አድርጊው ከ10 ሬት አድርጊው። ስምንት ያምሻል እንዴ? 8 ማለት እኮ ዘብስት ማለት እኮ ምንድነው? እኔ ጥያቄ የሚሆንብኝ ነገር ምንድነው? አማርኛ ፊልሞች መጀመሪያው ከታየ መጨረሻው የሚታወቅበት ምክንያት ምንድን ነው? አናውቅም። ወገን የጻፉ ችግር መሰለኝ።
እስከ ቤት ሻይ ቡና እንበል። ብብሽ ብላት ብለምናት ሄዳለች እሷ ዙርም ወደኋላ ቱ ቢ ሆነስት በጣም ለመጨረስ የሚያዳግት ላለመዋሸት ታሪኩ ብዙም አይነፋም። ሳንጨርሰው ነው ባይዘው የወጣ ነው። ምክንያቱም 3 ሰዓት ሆነ ምናምን ታክሲ አናገኝም 11 ተኩል ይጀምራል ብለው ነበር የጠሩን። ግን ሱሳን የጀመረው በጣም 2 ሰዓት አይ ቲንክ ከዛ በኋላ የጀመረው በጣም አዛ ነው ምናምን ብቻ ብቻ አድካሚ ጊዜ ነበረ። በእውነቱ ደክሞን ነበረ። አሁን በቦሌ ብቻ ወደ ቤት እየሄድን ነው። ታክሲ እንይዛለን። በዛው እንደዚህ አይነት ቦታ መምጣት በጣም አሪፍ ነው። ዛሬ ስንት ሰው ነው የተዋወቅነው? ማርያምን ሰው ተዋወቅን፣ ቃል ተገብቶልናል። እንዲህ የስንት ሰው ዳይሬክተር ስልክ እንዳገኘን ምናምን የስንት ሰው ዳይሬክተር እንደተቀበልን ነቢቴን ሰው ይጠቅማል። ይጠቅማል። እንደዚህ አይነት ቦታ ኮኔክሽናችሁን ያሰፋላችኋል። ዋናው አላማችንም እኛ እሱ ነበረ። ማግኘት። ለማንኛውም ወደ ቤት እየሄድን ነው።